ልትርቋቸው የሚገባችሁ የጓደኛ አይነቶች፣ አንደኛ ከእናንተ ሁሉ ጊዜ የሆነ ነገር የሚፈልግ እንሰል ጓደኛችሁን አታግዙ ማለት ሳይሆን ሲፈልጋችሁ ብቻ አግኝቷችሁ ሌላ ጊዜ ማያገኛችሁ ወይም ደግሞ ሁሉ ጊዜ እናንተ ብቻ እንድታደርጉለት የሚጠብቅ ማለት ነው። ሁለተኛ አስመሳይ። ይህንን ስላችሁ ደግሞ እራሱ አጥፍቶ ስለምወዳችሁ ነው ብሎ ሊያታልላችሁ የሚፈልግ አይነት ጓደኛ ማለት ነው። ሶስተኛ ሐሜተኛ። እንደዚህ ያለ ጓደኛ በእርግጠኝነት እናንተንም ለሌላ ሰው ያማል። ያም ሲያማ ወገኔ ለኔ ብለህ ስማ እንዳለው አቀንቃኙ። አራተኛውን ከምርቃቴ ጋር አያይዤ ነግራችኋለሁ። አራተኛው ስለራሱ ሁሉ ጊዜ ማውራት የሚወድ እናንተ አስደሳች ነገር አጋጥሟችሁ እንኳን ብትነግሩት እሱ የዛሬ 3 አመት ስላጋጠመው ደስታ እያወራላችሁ የእናንተን ነገር ችላ የሚል ማለት ነው። ጥሩ ጓደኛ ማለት እናንተ ያጠፋችሁትን ጥፋት እንኳን ስትነግሩት በዛ ነገር ጀጅ ከማድረግ ይልቅ እናንተን መክሮ ወደ ላይ ከፍ የሚያደርጋችሁ፣ ደስታችሁን ስትነግሩት ደግሞ ከናንተ በላይ ደስታችሁን የሚደሰትላችሁ ማለት ነው። ስለዚህ ከእንደዚህ አይነት ባህሪ ካላቸው ጓደኞች ራሳችሁን ዛሬውኑ አርቁ።